ታላቁ ነቢይ ዳንኤል ያረፈበት ዕለት ነው። መጋቢት 23 ቀን። ዳንኤል ማለት ዳኛ እግዚአብሔር ማለት ሲሆን ትውልዱ ደግሞ ከነገደ ይሁዳ ነው። በባቢሎን የሚኖር የነበረ ሲሆን ንጉሥ ናቡከደነፆርም በአንድ ቀን ላይ አንድ አስፈሪ ሕልምን ተመልክቶ በድንጋጤ ሕልሙም ትርጓሜውም ይጠፋበታል። ታዲያ ይህን ጊዜ እያበላ እያጠጣ የሚያኖሯቸው መፈክራነ ሕልም ወይም ደግሞ ሕልምን የሚፈቱ ጠቢባን ነበሩትና ያየውን ሕልም እንዲነግሩት ቢጠይቃቸው ንጉሥ ወይ አንተ ከፈርዖን አታንስ፣ እኛም ደግሞ ከዮሴፍ አንበልጥ። ፈርዖን ለዮሴፍ ነገረው፣ ተረጎመለት፣ አንተም ለኛ ንገረን ተርጉምልህ ብሎ መለሱለት። ንጉሱ ግን ያየው ሕልም ጠፍቶበት ስለነበረ እነሱ እንዲነግሩት አስጨነቃቸው። እንዳልቻሉም በተረዳ ጊዜ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ ብሎ እንዲሞቱ ፈረደባቸው። ሰይፍ ጃግሬውም ወደ መግደያ ቦታ እየወሰዳቸው እያለ በመንገድ ላይ ዳንኤል ተገናኝቶት ቢጠይቀው ንጉሱ የተመለከተውን ሕልም መናገር ቢያቀታቸው ልፈጃቸው እየወሰድኳቸው ነው ብሎ መለሰለት። ዳንኤልም እንዲተዋቸውና ሕልሙንም እንዲነግረው ለዘበኞቹ አለቆች በመናገር ከሰለስቱ ደቂቅ ጋርም በመጸለይ ሕልሙ ተገልጦለት ለናቡከደነፆርም የጠፋበትን ሕልም ነግሮታል። ንጉሱም በዳንኤል ተደስቶ በባቢሎን ጠቢባን ላይ አለቃ አድርጎ ሾሞታል። ከዚህም በኋላ ከንጉስ ናቡከደነፆር ቀጥሎ ብልጣሶር ከዛም ደግሞ ዳሪዮስ ነገሰ። ዳሪዮስ ግን ዳንኤልን እጅግ በጣም ይወደው ስለነበረ ባቢሎናውያንም ነገር ሰሩበት። አንድ ጊዜም ዳሪዮስ ለምን ቢል ለሚባል ለአምላክ አትሰግድም ብሎ ዳንኤልን በጠየቀው ጊዜ ለማይበላና ለማይጠጣ ለማይሰማም ጣዖት ምን ብዬ እሰግዳለሁ ብሎ መልሶለታል። የጣዖቱ ካህናት ይበላል እያሉ በየአይነቱ ምግብ ይወስዱለት ስለነበረ ንጉስ ዳሪዮስ የሚበላ መስሎት ቢከራከርም ዳንኤል ግን ውሸት እንደሆነ አሳይቶት ዳሪዮስ ካህናት ጣዖታቱን ፈጭቷቸዋል። በሌላም ጊዜ ታላቅ ዘንዶ ያመልኩ ነበርና ያንንስ አይበላም አይጠጣም አልክ፣ ይህ ግን የሚበላና የሚጠጣ ስለሆነ ለዚህ ሳትሰግድምን ብሎ ዳሪዮስ ይጠይቀዋል። ዳንኤልም ከፈቀድክልኝስ ይህንንም ጦርና ጋሻ ሳሊዝ እገድለዋለሁ ብሎ በጋርዶ ስጋውን አቆራርዶ ስቡን፣ ጸጉሩን፣ ጨርቅ፣ ገል ጨምሮ ለዘንዶ አጨሰለት። ዘንዶም እያሽካካ ሲመጣ ስቡን በጋለ አሎሎ ጠቅልሎ ካፉ በጣለለት ጊዜ ዘንዶ ተሰንጥቆ ሞቷል። ባቢሎናውያንም አምላክ ብሎ የሚያመልኩትን በሙሉ ዳንኤል ስላጠፋባቸው ይገድሉት ዘንድ ወስደው ከተራቡ አንበሶች ጉድጓድ ዘንድ ጣሉት። በዛም ለ7 ቀን ያህል አንበሶቹ ምግባቸውን ከልክለው ዳንኤልን እንዲመገቡት ቢተውትም በሰባተኛው ቀን ግን ንጉሱ ሞቶ ይሆናል እያለ ስለ ዳንኤል እያለቀሰ ወደ ጉድጓዱ መጣ። ነገር ግን አንበሶቹ እግሩን እየላሱ ነበር ያገኛቸው። በዚህም ጊዜ የዳንኤል አምላክ ታላቅ ነው እያለ ንጉሱ ከፍ ባለ ድምጽ እየጮኸ ዳንኤልን ከጉድጓዱ እንዲያወጡትና ጠላቶቹን ደግሞ ወደ ጉድጓዱ እንዲጥሏቸው አዘዘ። በዚህ ጊዜ ታዲያ አንበሶቹ ተርበው ስለነበረ ወዲያውኑ በንጉሱ ፊት በሏቸው። የእስራኤል ልጆችም ከባቢሎን ምርኮ ወደ ኢየሩሳሌም እስኪመለሱ ድረስ ዳንኤል በባቢሎን ምድር ቆይቶ በዚህች ዕለትም በሰላም አርፏል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን።